ለማባቴ ድረስ አትንካኝ። እዛው ወርቀት እንጠብቅ። አውሬ ምንድነው የምታወራኝ? በምን ጉዳይ ስለምን? አይ እኔ ላወራሽ የምፈልገው ነገር ምን መሰለሽ? አንደኛ ነገር በእኔና አንቺ መሀል ሌላ ሰው አታስገቢ። እኔና አንቺ ስንገናኝ ሌላ ሰው አይግባ በመሀላችን። ተው እንጂ። አዎ ይሄን ነው ልልሽ የምፈልገው ነገር። እኔ እናንተ መሀል እኔና አንቺ መሀል የሚባል ውል የለንም እኮ። ስለምን እኔና አንቺ በቃ ቤትሽም ስመጣ ሌላ ሰው ማየት አልፈልግም። ሌላ ሰው ሳይ ደሜ ይፈላል። ስለዚህ ደም ብቻ ነው የሚፈላው? ሌላም ነገር መፍላት ከቻለ ልጅ ልኔ ዞር በል። ምንም ልጅህን ማየት አትችልም። ዛሬ እንደዚህ ሆነ አትንካኝ። ደግሞ እንደዚህ ነገር አይፈልም። አስወጪውና አትችልም። አስወጪውና ዛሬ እንደዚህ ሆነ በኋላ ወይ ነገር እንደዚህ አይነት ንግግር ነገ ወይ በኋላ እመጣለሁ። እኔም እሄዳለሁ እኮ ነው። አንቺ እንደዚህ ተኮሳተርሽ ምናምን እዚህ መቆየት አልችልም እኮ። ስነ ስርዓትን ትይዛለህ ከዚህ በኋላ ማለት ነው። እየመጣህ እንደዚህ ረብሻለሁ፣ አፌን ከፍታለሁ፣ ምናምን የማይሆን ንግግር እናገራለሁ ብትል ወርድ ከራሴ ብትል ነብር እኮ ነሽ። እንዴት እንደምታምሪ ደግሞ አውቃለሁ። ቴንክ ዩ ሶ ማች። ሶ መሄድ ትችላለህ። አልሄድም። ምንድነው እንደዚህ እያልክ አስር የምታይኝ? አልሸጥም። ልትገዛኝ ነው እንዴ? ና ሂድ። እኔ ለመሸጥ ምናምን ሳይሆን እንዲህ ስትናደጅ ምናምን አንዳንድ ደስ ይለኛል። ምንድነው የምናደደው? እኔ እኮ በስነ ስርዓት ነው ያወራሁት። የማይሆን ንግግር ስትናገር ግን በጣም ነው የምታስጠላው። አውቀው። እሺ የማርሽ ሳምሽ ሄዶ ደዛ እንዴ ሰይጣን ይሳምክ። ሄዶ ደዛ ውጣ። ሩታ ተረጋጊ። ስርዓት የሚባል ነገር አለ እኮ የሰው ልጅ አይደል እንዴ? ስርዓት አትለኝም። እውነትህን ሰላም በእኛ ነው ወይኔ ስርዓት እኮ ሰላም በእኛ ነው። ከስርዓት ጋር እኮ እንዲህ ተላለፋችሁ እኮ ሰላም በእኛ ነው። ተላለፋችሁ ከረማችሁ። ኧረ በእናትህ ኪድ እስቲ ልቀቅ። ወይኔ አንገቴን አንተ ጆሮዬን ልቀቀኝ። ወደዛው መልካም በእናትህ ልቀቀኝ። በቃ ሂድ እንዴ። ሰላም በእኛ በትንጅሽን ሰው ልጅ የግዴታ ነው ነገር አለ። ልቀቀኝ። ሂድ እንዴ ሩታ ሂድ። ዙርና ሂድ። ውጣ በቃ። ጣጥቼ ምናምን መስሎሽ ነው እንዴ? እንደዛ ነው የሚመስልሽ? ተቃጠለ ልብስ። ቻው ደህና ሁኚ። እሺ